ወላሂ ነው ብላችሁ ልባችን ተሰብሯል። ልባችን በዛሬው ዕለት በአክሱም ከተማ በጸጥታ ኃይሎችና በምዕመናን መካከል ግጭት አጋጥሟል። አሳዛኝ መረጃ። ይሄንን እያየ ዝም የሚል ሙስሊምም ይሁን ማንኛውም ሰላም ወዳድ የሆነ ኢትዮጵያዊ እንደሌለ ሊታወቅ ይገባል። እዚሁ አገራችን ኢትዮጵያ ላይ ለዛውም ደግሞ የስልጣኔ መጀመሪያ ነች በምትባለዋ አክሱም ላይ ማለት ነው። ሰላም የዩቲዩብ ቤተሰቦች እንዴት ናችሁልኝ? እኔ አልሐምዱሊላህ ደህና ነኝ። ዛሬ ወሳኝ ነጥቦችን ይዤላችሁ መጥቻለሁ። ይሄን መረጃ በደንብ ለሁሉም ሰው መድረስ አለበትና ሰብስክራይብ፣ ላይክ፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ አክሱም ላይ ምን እየተከሰተ? አሳዛኝ መረጃ። ይሄንን እያየ ዝም የሚል ሙስሊምም ይሁን ማንኛውም ሰላም ወዳድ የሆነ ኢትዮጵያዊ እንደሌለ ሊታወቅ ይገባል። አክሱም ላይ ምን እየተካሄደ ነው ያለው? ለዘመናት በሀገራችን ኢትዮጵያ ተከባብሮ የመኖርን እሴት የሚያጠለሽና የሚያደፈርስ አሳዛኝ ክስተትን እያየን ነው። በዛሬው ዕለት የአክሱም ሙስሊም ነዋሪዎች የጁምዓን ሶላት እንዳይሰግዱ መከልከላቸው፣ ከዚያም አልፎ ተርፎ የተለያዩ ኢሰብአዊ የሆኑ ትንኮሳዎችና ጥቃቶች ሲፈጸሙባቸው እንደዋሉ የተለያዩ ምንጮች እየገለጹና መረጃዎች እየደረሱን ይገኛሉ። የሚታወቀው ከዚህ ቀደም ብሎ አክሱም ላይ በሂጃባቸው ምክንያት ሂጃብን ለብሳችሁ ትምህርት ቤት አትገቡም ተብለው የነበሩ በርካታ ሴት ሙስሊም ተማሪዎች ከትምህርት ገበታቸው መስተጓጎላቸው ይታወቃል። ያስቡት በእህቶቻችን ላይ የደረሰው ደግሞ ላስታውሳችሁ። በትግራይ ክልል የዛን ጊዜ ሂጃብ አትለብሱም ተብለው ትምህርታቸውን ሲስተጓጎሉ እንደነበረ ቪዲዮ እየተናገረ ነው። ወላሂ በደንብ ፍትህ መጠየቅ አለበት። እኛም ድምጽ መሆን አለብን። አሁን ላይ በተለያዩ ቪዲዮዎች እያየን ነው። አክሱም ላይ ሙስሊሞችን የማጽዳትና የማስወገድ ስራ እለት ከእለት አጀንዳቸው ሆኖ እያቀጣጠሉት ይገኛሉ። ታዲያ ይህንን እያየ ዝም የሚል ሙስሊም ያለ ይመስላችኋል? ነው። ይህ ነገር በእንጭጩ መቀጨት ካልቻለ ወረርሽኙ በሌሎችም አካባቢ ተዛምቶ እንዳናየው እጅጉን ያሰጋናል። በሀገራችን ለዘመናት ተከባብሮ የቆየውን እሴታችንም የሚያደፈርስ የሚያጠለሽ ጉዳይ በመሆኑ ማንኛውም ኢትዮጵያዊ የሆነ ሰላም ወዳድ የሆነ ሁሉ ሊቃወመውና ፍትህ ልንጠይቅ ይገባል። ብሎ አርሲ ላይ በንጹሃን ኦርቶዶክስ ወገኖቻችን ላይ ጥቃት ሲደርስባቸው እኛ ሙስሊሞች ነን ብለን ዝም አላልንም ነበር። ስለዚህ ይህንን ጉዳይ ወላሂ ሁሉም ሰው ድምጽ ሆኗል። ሙስሊም የሆነ ሰው ሁሉም ሰው ድምጽ ሆኗል። አካል በአስቸኳይ ጣልቃ ገብቶ መፍትሄ ሊያደርግ ይገባል። እባክህ ሰላም ወዳድ የሆንክ የሀገሬ ህዝብ ሁሉ ይህንን ጉዳይ ሁላችንም ተረባርበን ልናስቆም ይገባል። ሁላችንም ይህንን ቪዲዮ ያየን ሁሉ ቪዲዮን በደንብ ሼር በማድረግ ለአክሱም ሙስሊም ነዋሪዎች ድምጽ እንሆናቸው። ኮሜንት ላይ ፍትህ ለአክሱም ሙስሊሞች እያላችሁ ጻፉ። ኢንሻአላህ በሌላም ተያያዥ መረጃዎች የምመለስ ይሆናል። ቪዲዮን በደንብ ሼር አድርጉት። አላሁ ተዓላ ሀገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢስላማ እንደሚታወቀው በትግራይ ክልል የመስጂድና የመቃብር ቦታ ሲከለከሉ ዝም ተባሉ። ሂጃብ ለብሰው መማርን ሲከለከሉ አሁንም ዝም ተባሉ። እነሆ ዛሬ ላይ መንገድ ላይ ሸራ ዘርግተው ጁማን ሲሰግዱ ከለከሏቸው። ሼራቸውንም የድምጽ ስፒከሩንም ሁሉንም ወሰዱት። ነገ እምነታቸውን በጉልበት እስኪያስቀይሯቸው እየጠበቅን ይሆን? አላውቅም። እውነት ለመናገር የአክሱም ጽንፈኝነት በሀያቴ ሰምቼውም አይቼውም አላውቅም። ትንሿ እስራኤል ማለት ትግራይ አክሱም ውስጥ ያለች ሀገር ናት። ሰው እንዴት በዚህ ልክ ጨካኝ ይሆናል? ሰው እንዴት በዚህ ልክ አረመኔ ይሆናል? እስላም ሰላም ሙስሊሞች ሰላም ናቸው እየተባለ ሲሰበክባት የኖረችው ሀገር አሁን ላይ ፍትህ የት አለ? እባካችሁን ሁላችንም አንድ የምንሆንና ያ ጀማ ይሄንን ነገር በደንብ ትኩረት ሊደረግበት ይገባል። ሙስሊም የሆናችሁ ጠቅላላ ይሄን ቪዲዮ ሼር እያደረጋችሁ ሁሉም ሰው አድርሱ። እስኪ ሰቡት መስጊድ ውስጥ ተገብቶ አንድ ሰው ሙስሊምን ጥቃት ማድረስ ሐታ በጫማቸው ገብተው ቁርአንስ ተቀዱ። እኛ ሙስሊሞች እኮ የሌሎችን ሃይማኖቶች እኮ እናከብራለን እንጂ እንደነሱ እየገባን አንሰብርም መስተን ሰዎችን አንደበድብም። እና በደንብ ትኩረት ሊሰጥበት ይገባል። ይሄ የአክሱም ነገር ጉዳይ ሌላ ደግሞ ተጨማሪ መረጃ ሁሉ እንዳሳያችሁ ቪዲዮ ኮፒ ሊንክ ሼር ሪፖስት የማድረግ ግዴታ አለባችሁ። ኮሜንት ላይ ደግሞ ፍትህ ለኒቃቢስ ተማሪዎች እያላችሁ ተጽፉልኛላችሁ። ጉዳዩ እንዴት እንደሆነ በቅደም ተከተሉ አጠር አድርጌ ልንገራችሁ። እስከ መጨረሻው ድረስ ተከታተሉ። የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች ዩኒቨርሲቲው ኒቃብ ለብሶ መማር አይቻልም ብሎ ባወጣው ሕግ መሰረት ያለፉትን 18 ወራት ከበር ላይ አንስቶ እስከ ውስጥ ድረስ የተለያዩ ውጣ ውረዶችን እያሳለፉ ይገኛሉ። መማር ማስተማሩ ላይ እንግዲህ እክል እየገጠማቸው ይገኛል። በትኩረት ሊማሩም አልቻሉም። ታዲያ ለዚህም ጥያቄ እንግዲህ በኒቃባችን አምረን ተውበን መማር እንፈልጋለን፣ መልስ ሊሰጠን ይገባል ብለው እንግዲህ ከዩኒቨርሲቲው አመራሮች አንስቶ እስከ ውጭ ድረስ። ሌላም ደግሞ አስደሳች ዜና በጣም ደስ ያለኝ ነገር ደግሞ ትናንትና መቼስ እናውቃለን ሁላችንም መስጂድ አልአቅሷ ተከፍቶ ነበር። ከ40 ቀናት በኋላ ተከፈተ። ከዛም በኋላ ደግሞ ጁማዓ ሶላት ላይ ከ100,000 ሙስሊም በላይ ትናንትና ጁማዓ ሶላት በደስታ ወላሂ ሁሉም ሰገደ እና ይሄ ነገር እንዴት ያስደስተን! አላሁ አክበር ወላሂ። ሌላው ደግሞ ተጨማሪ መረጃ ደግሞ በሀገራችን ላይ በሚታወቀው ሙነሽድ ሙዓዝ ሐቢብ አዲስ ነገር ይዤላችሁ መጣሁ እያለ ነው። እስኪ ምን እንደሆነ እንስማው። በአላህ ፈቃድ በምድር ላይ ካሉ እንስቶች ሁሉ የላቀችውን የንጽህትና ተምሳሌ የትዕግስት ተራራ የሆነችዋን ቅድስት መርየምን
እጅግ በጣም የምንወዳት አላሁ አክበር አላሁ አክበር ስለ መሪም አዲስ መንዙማ አንጉርጉሮ ያስተላልፈል የሚዘክር ልዩ ረቂቅ የጥበብ ስራ ሱብሃንአላህ ተጠናቆ ወደ እናንተ ሊቀርብ ምንም የቀረው ወላሂ በጣም ጓጓው ማለትም ከዚህ በፊት እንደዛ አይነት ነሽዳ ስላልሰማው ማለት ነው። ለዚህ የመሪም ምንምና ብዙ ሰው አልዘከረም አላወሳልምና ሙአዝ ሐቢብ በጣም መልኩ ነው ወላሂ በጣም ይችላል ጎበዝ ነው። አላህ ያበርታ ወላሂ ሞክራለሁ። ቅድስት መሪም የተሰኘውን ልዩ ነሽዳ አንጉርጉሮ ኢንሻአላህ በቅርብ ቀን እናንተ እናደርሳለን። መሪም አረ እንጠብቃለን። ሙአዝ ሐቢብ ቪዲዮ ሁላችሁም ኮፒ ሊንክ ሼር ያደረጋችሁ አዳርሱልን። አካውንቴ 700,000 እንዲገባ ብያለሁ። አሁን ላይ ሙአዝ ሐቢብ 700,000 ሲገባ ነው መሰለኝ ይሄን ነሽዳውን የሚለቀውና ሁላችንም በቻልነው አቅም የሙአዝ ሐቢብን አካውንት ፎሎ እያደረግን ቤተሰብ እንሆነው ነሽዳውን በቅርብ ቀን እንዲለቀቅልን ሁላችንም የሙአዝ ሐቢብን ፎሎ እያደረግን እና ያ ጀማ ሌላ ደግሞ ተጨማሪ መረጃ ሁላችንም ልንጠነቀቀው የሚገባ ነገር ይሄን ቪዲዮ ነውና በደንብ አዳምጡት። ወላሂ በደንብ ይጠቅማችኋል። ሸሪዓ ነው የደነገገው። የጥንቃቄ መልእክት ማንኛውም ሙስሊም ነገ ክርስቲያኖች እሁድ ለሚያከብሩት በዓል እንኳን አደረሳችሁ ማለት አይቻልም። እነሱ ነገ እሁድ የትንሣኤ በዓል ብለው ፈጣሪ ልጅ ወልዶ ያ ልጁ ሙቶ 3 ቀን ቀብር ቆይቶ ከዛ ሞትን አሸንፎ የተነሳበት ቀን ነው ብለው የሚሰበሰቡበት ቀን ነውና በዚህ አስተምሯቸው ላይ በዚህ እምነታቸው ላይ እንኳን አደረሳችሁ እንኳን ለዚህ ቀን አበቃችሁ ልንላቸው በፍጹም የተከለከለ ነው። ለምን? ይህ እምነት እስልምናችን ጋር የሚጋጭ ነው። አላህ ልጅ አለው ብሎ ማለት አላህ እንደነገረን በሐዲስ አልቁድሲ ለኔ ስድብ ነው ብሎ ነግሮን። ስለዚህ እነሱን እንኳን አደረሳችሁ የምንላቸው ከሆነ እንኳን አላህን ለምትሰድቡበት ቀን አደረሳችሁ እንደማለት ነው። እኛ ሙስሊሞች ነን፣ በዚህ እምነት በፍጹም አንስማማ። ታዲያ አንዳንድ ሰዎች ይሄ እንኳን አደረሳችሁ ማለት እኮ ልክ ሰላም ነው እንደመባባል ነው እንደ ማህበራዊ ኑሮ ነውና ችግር የለውም ብለው ከድን ይልቅ ከአላህ ክብር ይልቅ የእሳቸውን ክብር ንግዳቸው ወይም የሆነ ዝናቸው እንዳይበላሽ ይህን ፈትዋ የሚሰጡ አሉ። ይሄ በፍጹም የተሳሳተ ፈትዋ ነው። እኛ ክርስቲያኖች ጋር በሰላም እንኖራለን፣ አብረን እንበላለን፣ አብረን እንጠጣለን፣ አብረን እንነግዳለን፣ አብረን እንኖራለን፣ ሰላም እንባባላለን፣ በሰላም እንኖራለን። ግን በሃይማኖት ነክ ነገር ላይ ምንም አይነት ግንኙነት የለንም። የነሱ ይታወቃል፣ ሃይማኖታቸው ሌላ ነው፣ የኛ ሃይማኖታችን ሌላ ነው። ስለዚህ በእምነታቸው ላይ የምናግዛቸው ወይም እንኳን ለዚህ ነገር አደረሳችሁ፣ እንኳን አስደሰታችሁ፣ እንኳን ለዚህ ነገር አበቃችሁ እያ እምነታቸውን የምንደግፈው ወይም በዛ ነገር ላይ እንኳን ለዚህ በቃችሁ እያ የምንላቸው ነገር አይኖርም ማለት ነው። በእምነት ጉዳይ ላይ ምንም አይነት ንክኪ የለንም፣ እነሱም ያውቃሉ። በዚህ ነገር ላይ ደግሞ አንድ ሙስሊም የሆነ ጓደኛዬ ለምን እንኳን ያደረሰ አላለኝም ብሎ የሚከፋ ክርስቲያን አይኖርም ማለት ነው። ምክንያቱም እምነታችን በፍጹም የተለያየ እንደሆነ ስለሚታወቅ ይሄ ቀን አላህን የሚሰድቡበት ፈጣሪ ልጅ ወልዷል ብለው ከዛ አልፈው ደግሞ ልጅ አለው ከማለት አልፈው አላህን ከመሳደብ አልፈው ያ ልጁ ደግሞ ምንድነው ብለው የሚያምኑት ፈጣሪ ነው ብለው ያምናሉ። ያ ፈጣሪ ደግሞ ምን ሆነ? ሞተና 3 ቀን ቆይቶ ከዛ ተነሳ ብለው የሚያምኑበት ይህን በዓል ይህን ቀን የምናስታውስበት ቀን ብለው የትንሣኤ በዓል ብለው ያዘጋጁት ስለሆነ እኛ በፍጹም እንኳን አደረሳችሁ ማለት አንችልም። ሸሪዓችን ከልክሎናል። መርሃባ ቪዲዮን አይታችሁታል ብዬ አስባለሁ። እናም ያ ጀማ ዛሬ ያዝናችሁ ቪዲዮዎች እነዚህን ይመስላሉ። በደንብ ሼር እያደረጋችሁ ለወዳጅ ዘመዶ አካውንታችንን ሰብስክራይብ ማስደረግ እንዳትረሱ። ከዚህ በኋላ ኢንሻአላህ በሳምንት 3 ቪዲዮ እንለቅላችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።